ሰላም ቤተሰቦች፣ ዛሬ ደግሞ ዘ ፎርቢደን ኪንግደም ወይም የተከለከለው መንግስት ስለተባለው አስገራሚ የማርሻል አርትና የአክሽን ፊልም እናያለን። በአሜሪካ ቦስተን ከተማ የሚኖረው ወጣት ጄሰን በቻይና የፊልም ጥበብና ማርሻል አርት እጅግ የተጠናወተ ልጅ ነበር። ሁልጊዜ በህልሙ ሰማይ ላይ በተንጠለጠሉ ተራሮችና ደመናዎች መሃል ላይ አንድ ጦጣ መሳይ አስደናቂ ተዋጊ የሆነው የተራራ ንጉስ ከጄድ ሰራዊት ጋር በጽኑ ሲዋጋ ይመለከታል። ጄሰንም ከእንቅልፉ ይነሳና የፈለገውን ኩንግፉ ፊልም ሲዲ ለመግዛት ሁሌ ወደሚሄድበት መደብር ይሄዳል። የመደብሩን ባለቤት አዛውንት ሆፕ ሲሆን ጄሰን በመደብሩ ጀርባ አንድ ትልቅና አስማታዊ የወርቅ በትር ይመለከታል። ሆፕም እንደነገረው ይህ በትር ከ100 ዓመት በፊት በሚስጥራዊ ሰው ለአያቱ ሰጥቶት እንደሄደና ባለቤቱ መጥቶ እስከሚወስደው ድረስ እንደሚጠበቅ ይነግረዋል። ጄሰንም በትሩን እያደነቀ ከመደብሩ ይወጣል። ጄሰንም ወደ ቤቱ እየሄደ ሳለ የሰፈሩ ዱርዮች ያገኙትና የሆፕን መደብር እንዲዘርፍ ያስገድዱታል። በዝርፊያውም ወቅት ዱርዮቹ ሆፕን በሽጉጥ ይመቱታል። አዛውንቱም ከመሞታቸው በፊት በትሩን ለጄሰን በመስጠት ይህንን በትር ለባለቤቱ መልስለት ብሎ ይለምነዋል። ጄሰንም በትሩን ይዞ ከዱርዮቹ ለማምለጥ ወደ ጣራ ላይ ይወጣል። ዱርዮቹም አግኝተው ሊገሉት ሲሉ በትሩ በራሱ አስማታዊ ኃይል በማንቀሳቀስ ይጀምራል። ጄሰንም በንፋስ መልክ እየገፋው ወደ ኋላ ከህንፃው ላይ ጥለዋል። ጄሰንም ራሱን ስቶ ከወደቀበት ሲነቃ ራሱን ያገኘው በአንድ አሮጌ የአሜሪካ መንገድ ላይ ሳይሆን በጥንታዊ ቻይና ውብ ሰፊ ሰማይ ስር ነበር። የጄድ ጦር አዛዥ የሆኑት ጨካኝ ወታደሮች መንደሩን ሲያጠፉና ህዝቡን ሲያሰቃዩ ያያቸዋል። ወታደሮቹም የጄሰንን የወርቅ በትር ሲመለከቱ ይህ በትር ከተራራው ንጉስ የጠፋው በትር መሆኑን አውቀው በትሩን ለመንጠቅና ጄሰንን ለመግደል ይነሳሉ። ነገር ግን በዚህ ሰዓት ሉያን የተባለ ሁልጊዜ የሚጠጣ ሚስጥራዊ ተዋጊ ድንገት ብቅ ይላል። ሉያን ወይን እየጠጣ በልዩ የማርሻል አርት ስልት ወታደሮቹን በሙሉ ያሸንፋቸዋል። ጄሰንን ይዞ ካመለጠ በኋላ ስለ በትሩ ታሪክ ይነግረዋል። ከብዙ ሺህ ዓመታት በፊት የተራራው ንጉስ በጄድ ጦር አዛዥ ተንኮል ወደ ድንጋይነት ተቀይሮ ከመታሰሩ በፊት ግን በትሩን ወደ ሰው ዓለም እንደወረወረው ይነግረዋል። ይህንንም በትር ወደ 5 አካላት ተራራ ወስዶ ለተራራው ንጉስ መመለስ የሚችለው በትሩ የመረጠው ባለዕጣ ፈንታው ብቻ እንደሆነ ይነግረዋል። ያ ተጓዥም ራሱ ጄሰን እንደሆነ ያውቃል። በጉዟቸውም ላይ ሳሉ ጎልደን ስፓሮ የተባለች ተዋጊ ትቀላቀላቸዋለች። ወላጆቿ በጄድ የጦር አዛዥ የተገደሉባት ሲሆን እሷም የበቀል ጉጉት ነበራት። ሶስቱ በአንድ አሮጌ ቤተ መቅደስ ውስጥ እያረፉ ሳለ በድንገት ነጭ ልብስ የለበሰ በፈረስ ላይ የተቀመጠ ሰው በትሩን ከጄሰን ነጥቆ ይሮጣል። ሉያንም መነኩሴውን በትሩን ለመውሰድ በቤተ መቅደሱ ውስጥ እጅግ አስገራሚና ፈጣን ፍልሚያ ያደርጋሉ። ሁለቱም እኩል የኩንግፉ ኃይል እንዳላቸው ሲረዱ ፊልማቸውን ያቆማሉ። መነኩሴውም ለብዙ ዘመናት የተራራውን ንጉስ ነፃ የሚያወጣውን ሰው ሲጠብቅ እንደነበር ይነግራቸዋል። ጄሰንም ማርሻል አርት ካልተማረ ጉዞ እንደማይሳካ ስለሚያውቁ ሉያንና ነጩ መነኩሴ ሁለቱም በአንድነት ጄሰን የኩንግፉ ጥበብን በጥብቅ ሊያስተምሩት ይስማማሉ። ጄሰን በመጀመሪያ ላይ ጡንቻዎቹ እስኪዝሉ በከፍተኛ ስቃይ እስኪጮህ ድረስ ውሃ በመቅዳት እንጨት በመፍለጥና ፈረስ በመጋለብ ይለማመዳል። ሁለቱም መምህራን በተለያዩ ስልቶች ጄሰንን ጠንካራ ተዋጊ ያደርጉታል። ጄሰንም ቀስ በቀስ በራሱ ላይ እምነት ያገኝና ጥበቡን እያዳበረ ይመጣል። የጄድ ጦር አዛዥም በትሩ እየመጣ እንደሆነ ሰምቶ ኒቻንግ የተባለችውን ረጅም ነጭ ጸጉር ያላትን ጨካኝ ጠንቋይና ቀስት ወርዋሪ መሪ በትሩን እንድትነጥቃቸውና ተጓዦቹን እንድትገል ያዛታል። ተጓዦቹም በበረሃ ክልል ውስጥ ሲጓዙ በኒቻንግ የሚመራው ሰራዊት በግዙፍ ፈረሶችና በፍላጻ ጦር ድንገተኛ ጥቃት ይሰነዝርባቸዋል። ጄሰንም የተማሩን ኩንግፉ ጥበብ ተጠቅሞ ጥቂት ወታደሮችን መከላከል ቢችልም የጠላቶቹ ብዛት ግን እጅግ የበረታ ነበር። በትግሉም ወቅት ነጯ ጠንቋይ መርዛማ ፍላጻ ወደ ጄሰን ስትወረውር ሉያን ጄሰንን ለማዳን ሲል ይመታል። ነገር ግን ጄሰን ሉያን ቶሎ አለመሞቱን ሲያይ እንደ ተራራው ንጉስና እንደ ጄድ ጦር አዛዡ ዘላለማዊ መሆኑን ይረዳል። ነገር ግን ፍላጻው መርዛማ ስለነበር በከፍተኛ ህመም እየተሰቃየ ነበር። ሉያንንም ለማዳን የሚቻሉ በጄድ ጦር አዛዥ ቤተ መንግስት ውስጥ የሚገኘው ዘላለማዊ ህይወት የሚሰጠው አስማታዊ ወይም ማግኘት ብቻ እንደሆነ ይረዳሉ። ጄሰንም ላዳነው መምህር ሲል በትሩን ይዞ ብቻውን ወደ ጠላት ቤተ መንግስት ለመሄድና በትሩን በመለወጥ መድኃኒቱን ለመጠየቅ ይወስናል። ጄሰንም በትሩን ይዞ ወደ ግዙፉ የጄድ ጦር አዛዥ ቤተ መንግስት ይደርሳል። ንጉሱም በትሩን በማየት እጅግ ይደሰታል። ጄሰንም በትሩን ለንጉሱ ሰጥቶ የሉያንን ህይወት የሚያድነውን አስማታዊ ወይን እንዲሰጠው ይጠይቀዋል። ነገር ግን ጨካኙ ንጉስ በጄሰን የዋህነት እየሳቀ ማንም እኔን አዞኝ አያውቅም በማለት ይሳለቅበታል። ንጉሱ ጄሰንን ሉያንን በአንድነት ለማጥፋት በማሰብ ነጯ ጠንቋይ ኒቻንግ ከጄሰን ጋር እንድትዋጋና ካሸነፈች አስማታዊ ወይኑን ለሷ እንደሚሰጣት ቃል ይገባላታል። ጄሰንም በነጯ ጠንቋይ ጥቃት ሊሸነፍና ሊገደል ሲል ነጩ መነኩሴና ጎልደን ስፓሮ የታመመውን ሉያንን በጋሪ ይዘው በሚስጥር ወደ ቤተ መንግስቱ ሰብረው ይገባሉ። ታላቅና አስፈሪ ጦርነትም ይካሄዳል። በትግሉ መሃል ጎልደን ስፓሮ አስማታዊ ወይኑን ከንጉሱ እጅ ነጥቃ መሬት ላይ ለወደቀው ለሉያን ተወረውርልታለች። ሉያንም ወይኑን በጠጣ ጊዜ መርዙ ወዲያውኑ ከሰውነቱ ይወጣል። ኃይሉም ተመልሶ እንደገና የማይበገር ማስተር ተዋጊ ይሆናል።
ጄሰንም በትሩን በፍጥነት በመውሰድ ወደ ሐውልቱ ወደ ተራራው ንጉሥ ይሮጣል። የጄድ ጦር አዛዥም ሊያስቆመው ቢሞክር ነጩ መነኩሴ ራሱን በመሰዋት ጄሰንን ያድነዋል። ጄሰንም በትሩን ይዘው በኃይል በመታው ጊዜ ድንጋዩ ተሰባብሮ እውነተኛ የተራራው ንጉሥ በታላቅ ሳቅና ኃይል ከእስራቱ ይፈታል። የተራራው ንጉሡን በትር መልሶ በእጁ ሲገባ ጥንካሬው እጥፍ ይሆናል። በተመሳሳይ ሰዓትም ነጩ መነኩሴ ከ1000 ዓመት በፊት የተራራው ንጉሥና የጄድ ጦር አዛዡ ባረጉት ፍልሚያ ላይ የጦር አዛዡን ለማታለል የተራራው ንጉሥ የራሱን ጸጉር ነቅሎ ራሱን ክሮን ያደረገው የንጉሡ አምሳያ እንደሆነ ያያሉ። ነጩ መነኩሴም ወደ ጸጉርነት ይመለሳል። የተራራው ንጉሥ ሉያንና ጄሰንን በአንድነት በመሆን የጄድ ጦር አዛዡን ሰራዊትና ጠንቋያን ያሸንፏቸዋል። በትግሉ ፍጻሜ ግን ጎልደን ስፓሮ በንጉሱ እጅ በደረሰባት ከባድ ቁስል ምክንያት ሕይወቷ ያልፋል። ጄሰንም በከፍተኛ ሐዘንና ቁጣ በተማረው ማርሻል አርት ጥበብ ተጠቅሞ የጄድ ጦር አዛዡን በጦር ወቅቱ ወደሚፈላው እሳት ጉድጓድ ውስጥ ጥሎ ይገለዋል። መላው የቻይና ምድርም ከዘመናት ጨካኝ አገዛዝ ነጻ ትወጣለች። የተራራውን ንጉሥ ለጄሰን ታላቅ ውለታ ሲውል ወደ ዓለሙ የሚመልሰውን ሚስጥር በር ይከፍትና ይልከዋል። ጄሰንም በብርሃን ተጉዞ ወደ ቦስተን ከተማ ወደ መጀመሪያው አሮጌ መደብር ጣራ ላይ በሰላም ይመለሳል። ወዲያውኑ ወደ ታች በመውረድ በፖሊስና በሕክምና የታገዙት አዛውንቶቹ ሆፕን ከሞት ማዳን ይችላል። ዱርዬዎቹን በቁጥጥር ስር ይውላሉ። ጄሰንም በጉዞ ያገኘው ጥንካሬ፣ ጀግንነትና ማርሻል አርት ተጠቅሞ በራስ መተማመኑ ሙሉ ፍጹም ይሆናል። በከተማው መንገድ ላይም አንድ ጎልደን ስፓሮን የምትመስል በገና የያዘች አንዲት ቆንጆ ሴት ያይና ፈገግ ይላል። አዲሱ የጄሰንም ሕይወት በኩንፉ ጥበብ፣ በጀግንነትና በመልካም ስራ የተሞላ ይሆናል። ውድ ተመልካቾች ስለዚህ ፊልም ያላችሁን ሀሳብ ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁ ደግሞ ላይክ እና ሰብስክራይብ በማድረግ ተቀላቀሉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።